ቀላል ይናፍቀኛል። ከወንዶች እኮ አንድ ነገር ያላችሁ እሱ ብቻ ነው። እሱ ባይኖራችሁ ኖሮ እናንተን ሰብስቦ ነበር ማቃጠል። ቢያንስ እኔ ጋር ያለው አይናፍቅሽም? ይቅርታ አልሰማኸኝም መሰለኝ። እያወራው ያሉት ስለ ወንዶች እንጂ ሱሪ መልበስ ስለሚችሉት አይደለም። አትሳሳች። አቅፈሽ የምታድሪ ወንድ ከኛ ጋር እንደሚቃጠል እንዳትረሺ። ቢያንስ አንተ ከነሱ ትንሽ ትሻላለህ። ያን ጠለጠልከውን ትጠቀምበታለህ። አዎ ለካ ያወራሽው ስለኛ ነው። መች እንጠቀምበት? ዛሬ አልችልም፣ የምሰራው ስራ አለኝ። ነገ ደውልልክና ምልክ ቦታ ትመጣለህ። አሁን ብንጠቀምበት ደስ ይለኛል። የት ልምጣ? እሺ በልቻው። የተገኘው የቤት ሰራተኛም ኮን አሪፍ ካገኘልኝ እሰራለሁ። አንቺን የመሰለች ውብ ሴት ለቤት ሰራተኛ መቅጠር አይከብድም። እቲ ምን ጀመረ? ምንም አያስፈልግም። እጅሽ በጣም ነው የሚጣፍጠው። እጅሽን ይባርከው። እሺ በጣም ነው የማመሰግነው። እቲ ቡና ላፍላ? አያስፈልግም። ግቢና ተኚ። ራስሽን መብላት እንዳትረሺ እሺ? ኧረ ቆይ እንዴ! ለምን አብራን ትቅረብ እንጂ። ነይ ታጠቢና ቆንጆ የራት ልብስ የለሽም? አንተም ሱፍህን ለብሰክ ኑ ተዝናኑ እንጂ። ባይሆን ወይኑን ለኔ ተውት። ምን እያልሽ ነው ሰብሊ? ሂጂ ግቢ። ምን እዚህ ትገተርብኛለች? ትሰማኛለህ? የዚህም ቤት ህግ መተላለፍ አይቻልም። አንተ ደግሞ ብዙ ጊዜ እየተላለፍክ ነው። እዚህ ቤት እሷ እንደ ሰራተኛ ናት። እሷ እንደ ሰራተኛ፣ አንተ እዚህ ቤት እንደሚኖር ሰው አርፈክ ትኖራለህ። እኔ ምንም ክፉ ነገር አልተናገርኩኝም። ሲጀምር ክፉ ነገር እንድትናገር ማን ፈቀደልህ? ሰላም ያሳድረኝ።